ሰላም የቻናሌ ቤተሰቦች እንደምን አላችሁ? ዛሬ እጅግ በጣም አሳሳቢና ብዙዎቻችን የሚረብሸን የተረከዝ መሰነጣጠቅ ነው እና ችግሩን በቤት ውስጥ በቀላሉ እንዴት ማከም እንደምንችል ይዤላችሁ መጥቻለሁ። ቪዲዮዬን እስከ መጨረሻ ከኔ ጋር ቆዩ። የተረከዝ መሰነጣጠቅ በውበት ላይ ብቻ ሳይሆን አንዳንዴም ህመምና ምቾት ማጣት ያመጣብናል። ነገር ግን በቤት ውስጥ በሚገኙት ቀላል ተፈጥሯዊ ነገሮችን ብቻ ተረከዛችንን እንደ ህፃን ልጅ ቆዳ አለስልሰን ማደስ እንችላለን ማለት ነው። ዛሬ የምናየው መንገድ ሙሉ በሙሉ ተፈጥሯዊና ውጤታማ ነው ማለት ነው። ወደ መፍትሄው ከመሄዳችን በፊት ተረከዛችን ለምን እንደሚሰነጣጠቅ ይመስላችኋል? ለምሳሌ የቆዳ ድርቀትን፣ የእግራችን ቆዳ በቂ እርጥብ ካላገኘ በቀላሉ ይሰነጠቃል ማለት ነው። የረጅም ሰዓት ቆሞ መስራት፣ ረጅም ሰዓት አሁን ለምሳሌ ማዳም ቤት የምንሰራው እኛ ሁላችንም ረጅም ሰዓት ቆመን ስለምንሰራ በዛን ሰዓት በጠንካራ ወለል ላይ ለረጅም ሰዓት መቆም የእግራችን እንዲሰነጣጠቅ እንዲሁም ደግሞ የሆነ እንትን ያመጣል። ምንድነው የሚባለው? ሰንጠር ነገር የሆነ ጥቁር ነገር ላይ እግራችን ላይ ያወጣል ማለት ነው። ሌላኛው ደግሞ ጠቃሚ ያልሆኑት ጫማዎች ከክፍት ወይም ተረከዝ ላይ ጫና የሚፈጥር ጫማዎችን ማድረግ የተረከዛችን ስንጥቅ ያመጣል ማለት ነው። ሌላ ደግሞ የውሃ እጥረት፣ በቂ ውሃ አለመጠጣት እና የቪታሚን እጥረት እና እነዚህ ያስፈልጉናል። ተፈጥሯዊ ግብአቶችን ዛሬ ለምናዘጋጀው ድንቅ ውህድ የሚያስፈልገንን ነገሮች አንቲባክቴሪያል እና ይዘት ስላለው በእግራችን ላይ ያሉ ኢንፌክሽኖችን ያጠፋል ማለት ነው። ሴሎችን ያድሳል። ሌላው ደግሞ የባህር ጨው የሞቱት የቆዳ ሴሎችን ለማስወገድ እና ቆዳን ለማለስለስ ይረዳል ማለት ነው። ሌላኛው የወይራ ዘይት ወይም የሮዝመሪ ዘይት ነው። ለቆዳው ጥልቅ እርጥበት ይሰጣል፣ መሰነጣጠቅን ይከለክላል ማለት ነው። ሌላው መጀመሪያ ለብ ባለ ውሃ ውስጥ ትንሽ ጨው አድርገን እግራችን ለ10 ወይ ደግሞ እስከ 15 ደቂቃ ዘፍዝፈን እናቆየዋለን። ይህም የደረቀውን ቆዳ ያለሰልሳል። ከዛም በእግር መፋቂያ የሞተውን ቆዳ በቀስታ እንፍቀዋለን ማለት ነው። ከ3 እስከ 4 የነጭ ሽንኩርት ፍሬዎችን በጥሩ ሁኔታ እንፈጨዋለን። ከዚያም ከ1 ሻይ ማንኪያ ውጪ እና ከ2 የሾርባ ማንኪያ የዘይት ወይም የወይራ ወይ ደግሞ የሮዝመሪ
ዘይት ማለት ነው ጋር አብረን እንቀላቅለዋለን ማለት ነው። ውህዱን ካዋህድን በኋላ ከተሰነጣጠቀው ተረከዛችን ላይ በጥበጥ አድርገን በመቀባት ለ3 እስከ 5 ደቂቃ ያህል ማሳጅ በደንብ እናደርገዋለን ማለት ነው። ከዛም በልዩ ላይ የፕላስቲክ ሽፎን ወይም ካልሲ በማድረግ ለ30 ደቂቃ እናቆየዋለን ማለት ነው። ከ30 ደቂቃ በኋላ ለብ ባለ ውሃ እና በሳሙና ታጥበን ካደረቅን በኋላ ተፈጥሯዊ የሮዝመሪ ወይም የወይራ ዘይት በመቀባት ካልሲ አድርገን እንተኛለን ማለት ነው። ይህን መንገድ በሳምንት ቢያንስ ከ2 ወይ ደግሞ 3 ጊዜ በማድረግ በአጭር ቀን ውስጥ አስደናቂ ለውጥ ማየት ትችላላችሁ። ቆዳችሁ ሙሉ በሙሉ ያለሰልሳል፣ መሰነጣጠቁም ይጠፋል ማለት ነው። ከዛም በፊት ግን ነጭ ሽንኩርት አንዳንዶች ላይ እንትን ማለት ነው ምንድነው እሱ የመቆጣት ስሜት ሊፈጥር ስለሚችል ከመጠቀማችሁ በፊት ትንሽ ቆዳችሁ ላይ ሞክሩት። ኦኬ። እና የሚስማማውም ሰው የማይስማማውም ሰው ሊኖር ስለሚችል እና ሁል ጊዜ ተስማሚና ምቹ ጫማዎችን ብናደርግ አሪፍ ነው። ምክንያቱም ከጤናችን ምንም የሚበልጥ ነገር ስለሌለ ማለት ነው። ባዶ እግራችን በደረቅ ወይም ደግሞ ሸከር ባለ መሬት ላይ ወይ ሴራሚክም ሊሆን ይችላል ብዙ ባንቆም ካልሲ ምናምን እንኳን ብናደርግ በጣም ጥሩ ነው ብዬ ነው የማስበው። እና እግራችሁን በየቀኑ ታጠቡ፣ ከዛ አድርቁ፣ ከዛ ቅባት ወይም ደግሞ ቫዝሊን ወይ ደግሞ ሎሽን ተቀቡ። ለረጅም ሰዓት ብዙ አትቁሙ። ያው ግዴታችን ነው፣ የመዳም ቤት ያለን ሰዎች ምን እናደርጋለን። ግን በቃ ትንሽ እረፍት አድርጉ። ደግሞ ካልሲ ምናምን አድርጉ እሺ። ምክንያቱም ሴራሚክ በጣም ይጎዳል። ከመጠን በላይ ውፍረት ካለባችሁ ክብደት ለመቀነስ ብትሞክሩ በጣም አሪፍ ነው። ምክንያቱም ክብደቱ ተረከዝ ላይ ጫና ይፈጥራል ማለት ነው። ተረከዝ ሲደርቅ ማለት ነው ቆዳው ይወፍራል። ከዛ በኋላ ይሰነጠቃል ማለት ነው። ይሄ አንዳንድ ጊዜ ህመምና ደም መፍሰስ እንኳን ሊከሰት ይችላል ማለት ነው። ምክንያቱም የቆዳ መድረቅ ለረጅም ሰዓት ቆሞ መስራት ነው። ሌላው ክፍት ጫማም ብዙም መልበስ የእግር እንክብካቤ እጥረትም ሊሆን ይችላል። ባዶ እግራችን ሳንታጠብም እንደዛ ስናድርም ይሄ ሊከሰት ይችላል። አንዳንድ የጤና ችግሮች እንደ ስኳር በሽታ እነዚህ ምናምን ካሉብን እንደዛ ይሆናል ማለት ነው። መቼ እነዚህ ሲፈጠሩ ወይ ደግሞ እግራችሁ ላይ ምን ሲፈጠር መቼ ከዶክተር ጋር ማመካከር እንዳለባችሁ ነው የምነግራችሁ ማለት ነው። ህመሙ በጣም ከባድና መቋቋም የማትችሉ ከሆነ እግራችሁ ላይ
ቀይነት ወይ ደግሞ እብጠት ወይም ሙቀት ከተሰማችሁ የኢንፌክሽን ምልክት ሊሆን ስለሚችል የተሰነጠቀው ቆዳ ደም መፍሰስ ሲጀምር ቤት ውስጥ የሚደረጉ መፍትሄዎችን ከጥቂት ሳምንታት በኋላ ለውጥ ካላሳየ የስኳር በሽታ ወይም የደም ዝውውር ችግር ካለባችሁ ይሄ ሁሉ ካለባችሁ ማለት ነው ግዴታ ወደ ዶክተር ሄዳችሁ መማከር አለባችሁ ማለት ነው። ሌላኛው ደግሞ ተጨማሪ ነገር ማታ ማታ አሁን ለምሳሌ ውሃ ሞቅ ታደርጉና ሻምፖ ጨምራችሁ በሻምፖ ማለት ነው ሻምፖ ሙቁ የመዘፍዘፊያ ውስጥ ጨምሩና እግራችሁን ትዘፈዝፋላችሁ። ይሄ ተጨማሪ ነው እና በጣም አሪፍ ነው። እግራችሁ በጣም ቡልቅ ብሎ ነው የሚወጣው። የተሰነጣጠቀ ምን የሆነ ምን በጣም በቃ ልስልስ ነው የሚለው ማለት ነው። እና ይሄንንም ብትጠቀሙ ሻምፖ አድርጋችሁ ከዛ በኋላ ታጥባችሁ ከወጣችሁ በኋላ ታደርቁና እንትን ትሆናላችሁ ማለት ነው። ምንድነው እሱ ባልዚን ወይ ሎሽን ትቀባላችሁ ማለት ነው። ዛሬ የተነጋገርነው መረጃ ጠቃሚ ሆኖ ከተገኘላችሁ ቪዲዮ ላይክ፣ ሼር እና ተጨማሪ የጤና የውበት መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰባችን ሁኑ። ሰብስክራይብ ያደረጋችሁን ደግሞ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አይዞሽ በርቺ ጎበዝ ብላችሁ በኮሜንት የምታበረታቱኝ በጣም ነው የማመሰግነው። ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ፣ አበረታቱኝ። ከዚህም በላይ ከፍ እንላለን እላችኋለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ቀጣይ ቪዲዮ የምትፈልጉትን ማወቅ የምትፈልጉትን ወይ ደግሞ ጥያቄ የሆነባችሁ ቪዲዮ ከተመቻችሁም ካልተመቻችሁም ኮመንት አድርጉልኝ። እንዲሰራላችሁ የምትፈልጉት ስለምንም ይሁን ጥያቄ የሆነባችሁ መሞከር የምትፈልጉ እስካሁን የሰራሁላችሁ ቪዲዮዎች ምክንያቱም ጠቃሚ መረጃ ነው እኔ ወደ እናንተ ይዤ የምመጣው። ራሴም እያወቅኩኝ ነው። ለራሴም እውቀት ይበልጥ እያገኘሁ ነው እና ለሰብስክራይብ ብቻ ብዬ ሳይሆን ጠቃሚና እውነተኛ መረጃ ነው ወደ እናንተ ይዤላችሁ እየመጣሁ ያለሁት ማለት ነው። እስካሁን ሞክራችሁ የተሳካላችሁ ወይ ደግሞ ራሳችሁን የቀየራችሁበትን ሰውነታችሁ ላይ መፍትሄ ያገኛችሁት ኮሜንት ላይ ንገሩኝ። ያልሞከራችሁ ሞክሩት። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ስለተከታተላችሁኝ በጣም አመሰግናለሁ። እወዳችኋለሁ። ባይ ባይ።